ከአሜሪካ ጋር በሚያደርጉት የንግድ ድርድር ዙሪያ ቻይና ማስጠንቀቂያ ሰጠች። በየ3 ደቂቃ አንድ ሰው በመኪና አደጋ የሚሞትባት የዓለማችን አደገኛ አገር። ጤና ይስጥልኝ አድማጮች፣ ታማኝና ፈጣን መረጃ ሳያመልጣችሁ ቶሎ ለመስማት አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን ኦን አድርጉ እያልኩ ወደ ቀጣይ ዜና አለፉ። አገራት ከአሜሪካ ጋር በሚያደርጉት የንግድ ድርድር ዙሪያ ቻይና ማስጠንቀቂያ ሰጠች። ቻይና ዶናልድ ትራምፕ የጣሉትን ታሪፍ ተከትሎ አገራት ከአሜሪካ ጋር በሚያደርጉት የንግድ ድርድር ወቅት አሜሪካን የምትፈልገውን በማድረግ ለማስደሰት እንዳይሞክሩ አስጠነቀቀች። የቻይና ንግድ ሚኒስቴር ቃል አቀባይ ማስጠንቀቂያውን የሰጡት ዋሽንግተን መንግስታት ወደ አሜሪካ የሚልኳቸው ምርቶች ከቀረጥ ነፃ እንዲሆኑላቸው ከቤጂንግ ጋር በሚያደርጉት የንግድ ልውውጥ ላይ ጫና ለመፍጠር ማቀዷ ከተሰማ በኋላ ነው። የትራምፕ አስተዳደር ከንግድ አጋሮች ጋር ታሪፍን በተመለከተ ንግግር መጀመሩ የተገለጸ ሲሆን ባለፈው ሳምንት የጃፓን ልዑካን ቡድን ዋሽንግተንን የጎበኙ ሲሆን በዚህ ሳምንት ደግሞ ደቡብ ኮሪያ ለመወያየት ቀጠሮ ይዛለች። ትራምፕ በጥር ወር ስልጣናቸውን ከተረከቡ በኋላ ከቻይና የሚገቡ ምርቶች ላይ ከፍተኛ ታሪፍ የጣሉ ሲሆን ሌሎች በርካታ የዓለም አገራትም ታሪፍ ተጥሎባቸዋል። የቻይና የንግድ ሚኒስቴር ቃል አቀባይ ለማስደሰት የሚደረግ ጥረት ሰላምን አያመጣም እንዲሁም ማመቻመች ክብርን አያቀዳጅም ብለዋል። ቻይና ሁሉም አካላት ከፍትሃዊነት ጎን መቆም እንዳለባቸው ታምናለች። እንዲሁም ዓለም አቀፍ የምጣኔ ሀብትና የንግድ ሕጎች እንዲሁም የአገራት የንግድ ሥርዓትን መከላከል አለባቸው። ባለፈው ሳምንት ዎል ስትሪት ጆርናል አሜሪካ ታሪፍን በተመለከተ ከአገራት ጋር በምታደርገው ድርድር ከቻይና ጋር በሚኖራቸው ንግድ ላይ አዲስ ገደብ በመጣል ጫና ለማድረግ እንደምትፈልግ ዘግቦ ነበር። ቢቢሲ የአሜሪካ ግምጃ ቤት እንዲሁም ንግድ ሚኒስቴር ተወካዮችን ምላሽ ለማግኘት ሞክሮ የነበረ ቢሆንም አልተሳካም። በንግድ ጉዳዮች ላይ የሚሰራው ሞኔክስ ግሩፕ ባልደረባ የሆኑት ጄስፐር ኮል ቁጥሮችን የምንመለከት ከሆነ የጃፓን 20 በመቶ ትርፋማነት የሚመጣው ከአሜሪካ ነው፣ 15 በመቶ ደግሞ ከቻይና ነው ብለዋል። ስለዚህም ጃፓን በእርግጠኝነት ከአሜሪካና ከቻይና ልትመርጥ አትችልም። ዶናልድ ትራምፕ ስልጣናቸውን ከተረከቡ በኋላ ታሪፍን በተመለከተ የተለያዩ ውዝግቦች ተቀስቅሰዋል። የአሜሪካ ፕሬዝዳንት በገቢ ምርቶች ላይ የሚጣል ግብር ሸማቾች በአሜሪካ የተመረቱ ምርቶችን እንዲገዙ ያበረታታል፣ የሚሰበሰበው ታክስ ይጨምራል፣ እንዲሁም ወደ አሜሪካ ትልቅ ኢንቨስትመንቶችን ይስባል ሲሉ ይከራከራሉ። ተቺዎች ግን ግዙፍ አምራቾችን ወደ አሜሪካ ለመሳብ እንዲህ እንደሚታሰበው ቀላል አይደለም ይላሉ። ምናልባት 10 ዓመታትን ሊወስድ ስለሚችል በመካከል የአገሪቱ ኢኮኖሚ ፈተና ውስጥ ይገባል ሲሉ የአሜሪካ መንግሥት ውሳኔውን እንዲያጤን ምክራቸውን ይለግሳሉ። ትራምፕ በአገራት ላይ ታሪፉን ይፋ ካደረጉ በኋላ ውሳኔያቸው ተፈጻሚ የሚሆንበትን ቀን አራዝመውታል። ትራምፕ ከቻይና የሚገቡ ምርቶች ላይ 145 በመቶ ታሪፍ ጥለዋል። ሌሎች የዓለም አገራትም እስከ ሐምሌ ወር ድረስ አነስተኛ ነው የተባለው 10 በመቶ ታሪፍ ተጥሎባቸዋል። የትራምፕ አስተዳደር ባለፈው ሳምንት አዲስ የሚጣሉ ታሪፎች ሲጨመሩ ከቻይና የሚገቡ ምርቶች ላይ የሚጣለው ታሪፍ እስከ 245 በመቶ እንደሚደርስ ተናግሯል። ዶናልድ ትራምፕ በአገራት ላይ ታሪፍ መጣላቸውን ካስታወቁ በኋላ ከ70 አገራት በላይ ለድርድር ጥያቄ ማቅረባቸው ተገልጿል። በየ3 ደቂቃው አንድ ሰው በተሽከርካሪ አደጋ ሕይወቱን በማጣት ህንድ በዓለም ከፍተኛ የትራፊክ አደጋ የሚከሰትባት አገር መሆኗን አንድ ሪፖርት አመለከተ። በአንድ ዓመት 2023 ብቻ በመንገድ ላይ በተሽከርካሪዎች አማካኝነት ባጋጠሙ አደጋዎች ከ172,000 በላይ ሰዎች ሕይወታቸውን ሲያጡ፣ ይህም በየቀኑ በአማካኝ 474 ሰዎች እንዲሁም በየ3 ደቂቃው ደግሞ አንድ ሰው በአደጋ ለሞት መዳረጉ ተገልጿል። በአገሪቱ በተጠቀሰው ጊዜ ከ480,000 በላይ የተሽከርካሪ አደጋዎች የተመዘገቡ ሲሆን በእነዚህ ሳቢያም ከ170,000 በላይ ሰዎች ለሞት ሲዳረጉ በመቶ ሺዎች የሚቆጠሩ ደግሞ ጉዳት ደርሶባቸዋል። በዓመቱ በአደጋ ከሞቱት ሰዎች መካከል 10,000 የሚሆኑት ሕፃናት ናቸው። በትምህርት ቤቶች እና በኮሌጆች አካባቢ የደረሱ አደጋዎች ደግሞ ሌሎች 10,000 ሰዎች ላይ ጉዳት ሲያደርሱ 35,000 እግረኞች ደግሞ ለሞት ተዳርገዋል። ሪፖርቱ እንዳለው ከልክ በላይ መፍጠን በህንድ ውስጥ ለተከሰቱት የትራፊክ አደጋዎች ዋነኛው ምክንያት ሲሆን ብስክሌት እና ሞተር ላይ በሚደርሱ አደጋዎች የራስ ቅል መከላከያ ቆብ ሄልሜት ባለማድረግ 54,000 ሰዎች እንዲሁም 16,000 የሚሆኑት ደግሞ የመቀመጫ ቀበቶ ባለማሰር ለሞት ተዳርገዋል። ሌሎቹ ለሰው ሞት ምክንያት የሆኑት ደግሞ ከልክ በላይ መጫን 12,000 ሞት፣ ካለ መንጃ ፍቃድ ማሽከርከር ደግሞ ለ34,000 አደጋዎች ምክንያት ሆኗል። የመንገድ ላይ ደንብን ጠብቆ አለማሽከርከርም ከፍተኛ ጉዳትን ማስከተሉ በሪፖርቱ ተጠቅሷል። ህንድ የመንገድ መሰረተ ልማቷን ለማስፋፋት ከፍተኛ መዋለ ነዋይ ብትመድብም የአገሪቱ መንገዶች ለእግረኞች እና ለአሽከርካሪዎች አደገኛ በመሆን በዓለም ከሚጠቀሱት መካከል ሆነዋል። በዚህም ምክንያት የትራፊክ አደጋ ከአገሪቱ ዓመታዊ አጠቃላይ ምርት ጂዲፒ ላይ 3 በመቶ የሚሆነውን ለውድመት ይዳርጋል። ይህም ከፍተኛ መጠን ያለው ሀብት መሆኑን ባለሙያዎች ይናገራሉ። ህንድ በመንገድ አቅርቦት ከአሜሪካ በመቀጠል ሁለተኛ ከፍተኛው የመንገድ መሰረተ ልማት ያላት ስትሆን በአገሪቱ ውስጥ 350 ሚሊዮን የተመዘገቡ ተሽከርካሪዎች ይገኛሉ። የህንድ ትራንስፖርት ጥናትና የአደጋ መከላከል ማዕከል የአገሪቱን መንገዶች ሁኔታን በተመለከተ ለዓመታት ባደረገው ጥናት
በህንድ የመንገድ መሰረተ ልማቶች ላይ አሳሳቢ የሆኑ እንከኖች እንዳሉ አመልክተዋል። የህንድ የመንገድ ዲዛይን ደረጃዎች በወረቀት ላይ እጅግ ጥብቅ ሲሆኑ ችግር የሚከሰተው መሬት ላይ ተግባራዊ ሲደረጉ መሆኑ ይነገራል። በመካከለኛ እና ዝቅተኛ ገቢ ባላቸው ሀገራት የመንገድ ደህንነት ዙሪያ የሰሩት በአሜሪካ ቺካጎ ዩኒቨርሲቲ የመንገድ መሰረተ ልማት ባለሙያ የሆኑት ካቪ ባህላ እንደሚሉት የህንድ መንገዶች ዲዛይን የአገሪቱን ልዩ የትራፊክና የመሰረተ ልማት ፍላጎትን ችላ በማለት የምዕራባውያን ግልባጭ ናቸው ሲሉ ይተቻሉ። ህንድ የሞከረች ያለችው የአሜሪካንን የመሰሉ የአውራ ጎዳናዎች መሰረተ ልማትን መገንባት ሲሆን ነገር ግን የአሜሪካ አይነት የአውራ ጎዳና ደህንነት፣ ምህንድስናና የአደጋ መረጃ አያያዝ ስርዓት ግን የላትም ብለዋል። ህንድ የገጠማት ያለውን የትራፊክ አደጋ ጉዳት ለመከላከል መንግስት በመንገዶች ዲዛይን፣ በተሽከርካሪዎች በመንገድ ደህንነት ትምህርት ደንቦችን በማስፈጸም እና በአደጋ ጊዜ የሚሰጥ ድጋፍ ላይ ትኩረት አድርጎ እየሰራ ነው። አድማጮች፣ ታማኝና ፈጣን መረጃ ሳያመልጣችሁ ቶሎ ለመስማት አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን ኦን አድርጉ እያልኩ በቀጣዩ ዜና እስክንገናኝ መልካም ጊዜ